የአቡነ ዘበሰማያት ትክክለኛ አባባል ባለፈው ስብሐት የሚለውን ጸሎት በሰራውላችሁ ቪዲዮ ላይ አብዛኞቻችሁ እንደተማራችሁበትና ትክክለኛውን የአቡነ ዘበሰማያት አባባል ይዤላችሁ እንድመጣ ጠይቃችሁኛል። ስለዚህ ዛሬ ይዤላችሁ መጥቻለሁ። ለሁሉም እንዲደርስ ሼር፣ ላይክ፣ ኮፕሊንግ በማድረግ ለሁሉም እንድታዳርሱ ጠይቃለሁ። ስለዚህ አሁን በትክክለኛ እንዴት እንደምንለው አሳያችኋለሁ። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈስሒ ፍስሕት ኦ ምልኢተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸሊ ለነ ምህረተ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማይጸነ ብኪ። ይህ እንግዲህ ትክክለኛው የአቡነ ዘበሰማያት አባባል ነው። እንግዲህ ይህ ጸሎት የቤተ ክርስቲያናችን ትልቁ ጸሎት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረን ጸሎት ስለሆነ ትልቁ ጸሎት ነው። የጸሎቶች ሁሉ መጀመሪያና መደምደሚያ ነው። ጸሎት ልናደርግ ስንጀምር፣ ጸሎት ስንጨርስ፣ ቤተ ክርስቲያን ስንሄድ፣ ምግብ ከመብላታችን በፊት፣ ከበላን በኋላ የትኛውም ቦታ ቢሆን ጸሎት ልናደርገው የሚገባ ጸሎት ነው። ትልቁ ጸሎት ነው ማለት ነው። ስለዚህ ይህን ሁላችንም ልናስታውሰው ይገባል። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም